He's chipped it. Kai put it away. Yes, he can. Kai Havertz wins out the death. ሰላም እንዴት አላችሁ? የተከበራችሁ የሰራዊት ስፖርትና የዚህ ዩቲዩብ ቻናል ቤተሰብ የሆናችሁ በያላችሁበት ሰላማችሁ ይብዛ እያልኩኝ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሰብስክራይብ ያደረጋችሁ ደግሞ ላይክ አድርጉ። ይህንንም ቀድማችሁ ስለምታደርጉ አመሰግናለሁ። አርሰናል ከሁለት ሽንፈት ጨዋታ መልስ ትናንትና ምሽት ወደ ፖርቹጋል አቅንቶ በሆሴ አልቫልዴ ስቴዲየም የቻምፒየንስ ሊግ ጨዋታ ከስፖርቲንግ ሊዝበን ጋር ተጫውቶ በካይ ሃቨርትዝ ብቸኛ ጎል 1-0 አሸንፎ ተመልሷል። ከዚህ ጨዋታ በፊት በሰራሁት ቪዲዮ ጨዋታውን በትክክል ለገመተ 3 ሰዎች የካርድ ሽልማት አዘጋጅቼ እንደነበር መግለጽ ይታወቃል። ግምቱንም አንድ ሰው በትክክል መገመት ችሏል። ለገማቹም ካርዱ ደርሶታል። በቀጣይ ወሳኝ ጨዋታዎችም እንደዚህ ስለሚቀጥል ሌሎችም በመሳተፍ እድላችሁን መሞከር ትችላላችሁ። አርሰናል እንግዲህ ትናንትና አዲስ ሪከርድ ነው ያስመዘገበው በሁለት ነገር። አንደኛ አርሰናል በታሪኩ ለመጀመሪያ ጊዜ በሁለት ተከታታይ ዓመት ለቻምፒየንስ ሊግ ግማሽ ፍጻሜ ለመድረስ የተቃረበበት እና ማክስ ዶማን በግማሽ ፍጻሜ በቻምፒየንስ ሊግ በ16 ዓመት ከ97 ቀን የተጫወተ እንግዲህ ገና ይሄ 17 ዓመትም አልሞላውም። እንግዲህ በጣም አዲስ ታሪክ ነው በቻምፒየንስ ሊግ እንደዚያ ነገር የተፈጠረው። ሌላው ደግሞ ራያ የአርሰናሉ ግድግዳ በቃ ብቸኛው በአጠቃላይ በውድድሮች በዚህ ዓመት በተካሄዱ 21 ክሊንሺት አስመዝግቧል። 21 ክሊንሺት ራያ እንግዲህ ትላንትና የጨዋታው ኮከብ ተብሎም ተመርጧል። ከጨዋታው በኋላ በጨዋታው ላይ 4 ኳሶችንም ወደ ጎል የተሞከሩ ከባድ ሙከራዎችን ማዳን ችሏል። ትላንትና ጌሙ ላይ አርሰናል እንዲቆይ አድርጓል። ኳስ ቦል ዲስትሪቢዩሽኑም ጥሩ ነበር። በሱና በኬፓ አርዚባላጋ መካከል ያለውን የጥራት ደረጃ ያየንበት ጨዋታ ነበር። ያገኘውን ኳስ ሁሉ አይጠልዝም፣ የተሞከረበት ሁሉም አይገባበትም። ስፖርቲንጎች የጨዋታው የመጀመሪያው 20 ደቂቃ ላይ 4 ተጫዋቾችን ወደ ላይኛው ሜዳ ክፍል አስጠግቶ ልክ አርሰናል ከካራባው ካፕ ከሲቲ ጋር ሲጫወት ፔፕ ያደረገው አይነት ነው። በጣም ማለት አስጠግቶ ፔፕ እንግዲህ ካራባው ካፕ ላይ አርሰናል ሲያሸንፍ 4 ተጫዋቾችን ወደ ላይኛው ክፍል አስጠግቶ ነበር አርሰናሎችን ፕሬስ ያደረገ የነበረውና ልክ በእንደዚህ አይነት መንገድ ነበር ትላንትና ስፖርቲንጎች መጫወት የፈለጉት። ነገር ግን የራያን አቋምና ብቃት አዩና ወዲያውኑ ወደ ሚድ ብሎክ ቀይሮታል ጨዋታውን። አርሰናልም ጫና እንዲቀነስለትና ረጅም ሰዓት ኳሱን ኮንትሮል እንዲያደርጉ አድርጓል። የስፖርቲንጉ አሰልጣኝ ከገሙ በኋላ በሰጠው አስተያየት በሁለቱ ቲሞች መካከል የነበረው ልዩነት ዴቪድ ራያ ነበር ብሏል። እንግዲህ ስፖርቲንጎች በጨዋታው የሆነ ሞመንት ቀድሞ 1 ጎል አስቆጥሮብን ቢሆን ኖሮ ጌሙን በፍጹም ሌላ አቅጣጫ ይኖረው እንደነበር እንግዲህ እንዳይሆን ዴቪድ ራያ አድርጓል። አርቴታ ባለፉት 2 ጨዋታዎች እንግዲህ ኬፓን መርጦ ነበርና በኤፍኤ ካፕ እና በካራባኦ ካፕ ፋይናል ጨዋታ ይሄ ደግሞ ምን ያህል ዋጋ እንዳስከፈለ ሁላችንም እናያለን፣ አይተነዋልም ጭምር። ዴቪድ ራያ ግን ምን ያህል ለአርሰናል የዘንድሮ ውጤት ማማር ትልቅ ጉልህ ድርሻ እንዳለውና የክለቡ ወይም እዚህ በቻምፒየንስ ሊጉ በአውሮፓ ካሉት ጌሞች በአውሮፓ ካሳለፉት ጨዋታዎችና በፕሪሚየር ሊጉ ከነበሩ ጨዋታዎች ሁሉ በጣም ልዩ በረኛ እንደሆነም ሁላችንም እናውቃለን። አሁን በዚህ ዓመት እንግዲህ በቻምፒየንስ ሊግ በሜዳው ካልተሸነፉ ቡድኖች አንደኛው ስፖርቲንግ ሊዝበን ነበር። ስፖርቲንግ ሊዝበን እንግዲህ በሜዳው ድረስ ሄዶ አርሰናል ያው አሸነፈ፣ በጠባብ ውጤት ቢሆንም አሸንፎ መጥቷል። ለዚህ ሁላ ነገር እንግዲህ ዴቪድ ራያ ትላንትና ያዳናቸው እነዚህ 4 ኳሶች የአርሰናልን አሸናፊነት እና ትላንት አሸንፎ እንዲወጣ ካደረጉት መካከል አንደኛው እንግዲህ ዴቪድ ራያ ነው። በጣም ሊደነቅ ይገባል። አውሮፓ ላይ አሁን በዚህ ደረጃ በሱ እኔ ካዩዋቸው በረኛዎች በዚህ ዓመት እንደሱ አይነት ጥሩ በረኛ ያለ አይመስለኝም። በጣም ጎበዝ እና በጣም መደነቅ ያለበት በረኛ ነው። በጨዋታው በ6ኛው ደቂቃ እና
በማለቂያው አካባቢ በ86ኛው ወደ 86ኛው ደቂቃ አካባቢ የተሞከሩ ሁለት ኳሶችን በተለይ በ86ኛው ደቂቃ የተሞከረችው ኳስ በጣም በቃ ራያ በእውነት ይችላል። ራያ በጣም ነው የሚችለውና ያን የመለሰበት መንገድ በጣም የሚገርም ነውና በተለይ ኳስ ሲመታ አቅጣጫውን የሚያይበት በጣም በቃ ብቻ ምን አለፋችሁ ራያ በጣም ጎበዝ ነው፣ አስመስክሯል። ትላንትና ሁሉም ሰው አጨብጭቦለት እንደወጣ እና በትላንትና ጨዋታ የጨዋታው ኮከብ መባሉ እንደሚገባው ያሳየበት ጨዋታ ነበር። እንግዲህ ሌላው ደግሞ ምንድነው የአርሰናል በተለይ አሁን ይሄ በመከላከሉ በኩል አሁንም ደካማው ተጫዋች የአርሰናል ቤን ዋይት ነው። ያ በመጀመሪያ 6ኛው ደቂቃ ላይ የተሞከረው ኳስ ቤን ዋይት የሚሰጠው ስፔስ ለተቃራኒ ተጫዋቾች የሚተው ስፔስ በጣም እንግዲህ እኔ እንጃ አርሰናል እንግዲህ ቀጣይ ጨዋታዎች ላይ ቲምበር ካልተመለሰ ለአርሰናል ከባድ ነው የሚሆነው። በተለይ አሁን ከስፖርቲንግ ሊዝበንን አሸንፎ ያው ወደ ቀጣይ ዙር ያልፋል ብዬ አስባለሁኝ። ቀጣይ እንግዲህ ካለፈ ዛሬ ባርሴሎና ከአትሌቲኮ ማድሪድ ነው እንግዲህ ከሁለት አንዱ አሸናፊ ጋር ነው አርሰናል የሚገናኘው። ሁለቱን ደግሞ በመስመር በጣም ጎበዞች ናቸው። ያው ወደ በባርሳ ብናይ እንኳን ላሚን ያማል አለ፣ በላይ በኩል ደግሞ ራፊናማ አለ እና በጣም ፈጣኖች ናቸው። እነሱን አሁን ቤን ዋይት ያቆማል ብሎ ማሰብ ራሱ በጣም ከባድ ነው። እንግዲህ ከባድ ነበር ጨዋታው። የመጀመሪያውን 45 ደቂቃ በደንብ ላየ ሰው ምንም ጎል የሚቆጠሩላ አይመስልም ነበር። ማለት በአንድ ቡድን አሸናፊነት ይጠናቃል ብሎ የሚገምት ያለ አይመስለኝም። ምክንያቱም በሁለቱም ቡድኖች መካከል በመሃል ሜዳው ላይ የበላይነትን ለመውሰድ ካላቸው ፍላጎት የተነሳ ኳስ ቅብብሎሹ እዛው ይበዛበት ነበር። ምንም በቃ ወደፊት ኳስ አይሄድም። ያችኛውን ሙከራ ከሞከሩ በኋላ ስፖርቲንጎችም በተለይ 20 ደቂቃ ውስጥ ነው ወደኋላ መመለስ የቻሉት። ምክንያቱም 20 ደቂቃ ውስጥ ራያን ለመጫን ሞከሩ። ራያም ኳሶችን የያዘ በትክክል ፓስ ማድረግ ሲጀምር በቃ ስፖርቲንጎች ያችን ወዴት ነው ወደ ሚድ ብሎክ ተመለሱ። ወደኋላ በሚድ ብሎክ መጫወት ፈልገው ነበርና ያን የመጀመሪያውን አጋማሽ 45 ደቂቃ ላይ የሰው ምንም በቃ ጎል የሚቆጠሩ ላይ አይመስልም። መሀል ላይ ነበር፣ ኳሶቹ ይቆራረጡ ነበር። ወደ በኋላ ስታቲስቲክሱን አነሳለሁ፣ በቁጥር አስደግፌ እነግራችኋለሁ። ኳሶቹ ቶሎ ይቆራረጡ ነበር፣ ፍሽካ ይነፋ ነበር። በጥቃቅን ስህተቶች ያው ትንሽ ነገር ምንም ካርድ የሚያሰጥ አይደለም፣ ግን ቴክኒካዊ ፋውሎች ስለሚሰሩ ኳሱ ይቆራረጥ ነበር ወዲያውኑ። ሁለተኛው አጋማሽ ላይ ግን አርሰናል የጀመረበት ቴምፖ በጣም ይገርም ነበር። በተለይ ማርቲን ኦዴጋርድ ከዙቢሜንዲ እና ከራይስ ጋር ቦታ እየተቀያየሩ በ6 ቁጥር ሚናም እየመጣ ኳሶችን ከተከላካይ እየተቀበለ ጥሩ ወደፊት እየገፋ እየሄደ ነበር። ምክንያቱም በዛ መሃል እሱም ራሱ ወደ ጥሩ ሙከራዎችን ሹትም እያደረገ ነበር። ሰከንድ ሃፍ አርሰናል የጀመረበት መንገድ ጥሩ ነው ብዬ ነው ማስበውና ግን ያን ስታይ የሆነ ብቻ አልፎ ፍንጮችን ታያለህ። የሆነ ሰዓት ላይ የሆነ ነገር ይቀየራል ብለን የምታስበው እንጂ ከዛ ውጪ ጨዋታው በሁለቱም መካከል የነበረው በኩል አይነት ነገር ነው ሲሄድ የነበረው እና ያ ነገር ደግሞ ከኋላ ግን ቅያሪ ወይም የሆነ አንድ ወሳኝ ተጫዋች ከሁለቱም በኩል በጣም የግል ክሎት ባለ ተጫዋች ውጤቱ እንደሚቀየር ይታወቅ ነበር። ለምን በጥንቃቄ ሲጫወቱ የነበረውና ሁለቱም በጥንቃቄ ሲጫወቱ ነበር። በዛ መሃል ይሄ በመስመር ሮጦ ኳስ ይዞ የሚገባ በጣም ፈጣን ሩጫዎችን ማድረግ የሚችል አይነት ተጫዋች ሲኖር እንደዚህ አይነት ሞመንቶች ላይ ጎል የማስቆጠር እድል ይኖረዋል እና የእነሱ 10 ቁጥራቸው ጥሩ ነበር። በዚህ እሱም ያንን ነው በ86ኛው ደቂቃ ለመመልከት የቻልኩት። በጣም ጥሩ ክሎት ያለው ልጅ ነው። የመታውን ኳስ ራያ የመለሰበት መንገድ በጣም የሚደነቅ ነው እና እንግዲህ ማርቲን ኦዴጋርድ እንግዲህ በ61ኛው ደቂቃ ይመስለኛል ጉልበቱ ላይ የሆነ ምቾት አልተሰማም። ያም ከጉዳትም መምጣቱ ይታወቃል እና ለዛ ትንሽ መጠነኛ የሆነች ህመም ተሰምቶት ሕክምና ተደርጎለት ነበር። መጨረሻ ላይ ግን አርቴታ ያው ሪስክ መውሰድም ስላልፈለገ ቀጣይ ጨዋታዎችም ወሳኝ ጨዋታዎች ስላሉ የይዘ ነገርም ገና ስለሆነ በ69ኛው ደቂቃ ወደ 70ኛው ደቂቃ ላይ በካይ ሃቨርትዝ ተቀይሮ ገብቷል።
ያው ካይ ሃቨርትዝና ደግሞ ማርቲን ኦዴጋርድ የተለያየ አይነት አጨዋወት ስታይል የሚከተሉ ሰዎች ናቸው። ካይ ሃቨርትዝ ኦዴጋርድ ኳስ በጣም ይይዛል፣ ብዙ ፓስ ላይ ችግር የለበትም። እሱ የምታወቅ ነው፣ ያው ሁሉም ሰው ያውቋል የማርቲን ኦዴጋርድን ብቃትና እሱ በዚህ ባለፉት ጨዋታዎች ባለመኖሩ አርሰናል በጣም በመሀል ሜዳው ክፍል ተጎድቶ ነበርና ልክ እሱ እንደገባ ካይ ሃቨርትዝ ተቀይሮ እንደገባ ጨዋታው ተቀይሯል ማለት ያው አርሰናሎችም ወደ መስመር ኳሶችን ማድረግ ጀመሩ። በመስመር በሁለቱም ሳይዶች መስመር ወደ ማጥቃት ነው የቀየሩት። ለምን መሀል ሜዳው ላይ አሁንም እነዛዎቹ በቁጥር ይበልጣሉ። እነሱ ይዘው የገቡት አስተላለፍ 4-2-3-1 ነው። ስለዚህ ምንድነው ሁለቱ ተከላካይ አማካይ ያሉ ከጀርባ የአጥቂ አማካዮች ሶስቱም ወደ ኋላ ሲመጡ በ5 ተጫዋቾች በቁጥር ብልጫ ከአርሰናል በቁጥር ብልጫ ስለሚበልጡ መሀል ክፍል ላይ ኳሶችን መያዝ ለአርሰናል አስቸጋሪ ነበርና አርሰናሎች ወደ ማዱኬ በኩል ኳሶችን ወደ ላይ እና ወደ ታች ደግሞ በትሮሳርድም አልፎ አልፎ ወደ መሀል እየገባ ለመጫወት ስሞክር አይተናል። ሌላው እንግዲህ አርቴታም በዚህ ዓመት እንግዲህ ጥሩ እየተባለለት ያለው በተለይ ተጫዋቾችን ቀይሮ በማስገባት የቀየሩ ተጫዋቾች ደግሞ ገብተው አሲስት እና ጎል በማድረግ ትላንትና እንግዲህ ማርቲኔሊ ብራዚላዊ ሆኖ ያመሸበት 15 ደቂቃው መሃል ያው ብራዚላዊ መሆኑን ያሳየበት። እኔ ማርቲኔሊ እንደዚህ አይነት ፓስ ያደርጋል ብዬ አልጠበቅኩም። ካይ ሃቨርትዝም ትላንትና ኳሱን ያወረደበት መንገድ ሁሌ ፕሬስታች ለእግር ኳስ ተጫዋች የመጀመሪያው ተች ነች። በቃ ጥሩ ነገር እንዲያደርግ የሚያደርገው የመጀመሪያ ተች ነው። ኳሱ ቀጣይ እንዲበላሽ የሚያደርገው የመጀመሪያ ተች ነች። በመጀመሪያው ተች ካይ ሃቨርትዝ የተቀበለውን ያወረደበት መንገድ ጎል እንደሚያስቆጥር ይታወቅ ነበር። ምክንያቱም ጥሩ አድርጎ አወረደ። በዛሽ ሞመንት ደግሞ የዮከረስን አስተዋጽኦ ሳላደንቅ አላልፍም። ዮከረስ እነዛ ተጫዋቾች ሁለቱ ተጫዋቾችን ወደ ታች የሳበበት መንገድና ካይ ሃቨርትዝ ስፔስ እንዲያገኝ ያደረገበት ምክንያት በጣም ዮከረስን ላደንቀው ፈልጋለሁ። በዚህ ሰዓት በጣም ጥሩ ምክንያቱም ተጫዋቾችን እሱ ወደዚህ ወጣ ስል እሱን ተከትለው ነው የመጡት። ኳስ ይሰጣል ለሱ እንደሚሰጥ ነው ያሰቡትና ማርቲኔሊ እንግዲህ በሚገርም ሁኔታ በብራዚላዊያን ስታይል አቀበለ። ካይ ሃቨርትዝም ያው ባለቀ ደቂቃ ጎል አስቆጥሮ አርሰናል ያው ማሸነፍ ችሏል። አንድ እግሩንም ወደ ቀጣይ ዙር አስጠግቶ ነው የመጣውና ሌላው ጨዋታው ላይ ቶሎ ይቆራረጥ እንደነበር መሀል ላይ ገልጬ ነበርና 22 ጥፋቶችን በሁለቱ ቡድኖች ተሰርቷል። አርሰናል 12 ጊዜ ስፖርቲንግ 10 ጊዜ በድምሩ 22 ጊዜ ኳስ ፋውል ተሰርቷል። ወደ ቁጥሮቹ ስንመጣ ሹት ስፖርቲንግ ሊዝበን 7 ጊዜ ሹት አድርጓል። አርሰናል 9 ጊዜ አድርጓል። ሹት ኦን ታርጌት ስፖርቲንግ 3 አርሰናል 5። ፖዚሽን ስፖርቲንግ 42 አርሰናል 48። ፓስ ያደረገበት ስፖርቲንግ 388 አርሰናል 501። አኩሬስ ፓስ 87% ስፖርቲንግ ሊዝበን፣ አርሰናል 93% ፓስ አድርጓል። ጨዋታው በዚህ መንገድ ተጠናቋል። እንግዲህ ከጨዋታው በኋላ ጎሉን ያስቆጠረው ካይ ሃቨርትዝ አስተያየት የሰጠው ምን ይላል? ሁልጊዜም ባለቀ ሰዓት ጎል ማስቆጠር በጣም አስደሳች ነገር ነው። በተለይ ደጋፊዎቹ በተቀመጡበት ቦታ ፊት ለፊት ሆነ ጎል ማስቆጠር በእውነት አስደሳች ነው። ይህ ጨዋታ ገና እንዳላለቀ እናውቃለን። በቀጣይ ሳምንት ስራ እንዳለብን እናውቃለን። ነገር ግን ውጤት ይዘን ወጥተናል። በቡድናችን ትልቅ ኩራት ይሰማኛል። ይህ ለእኛ ትልቅ መነቃቂያ ድል ነው። ከ7 ሳምንት በኋላ ትልቅ ዋንጫ ማሸነፍ እንችላለን ብሏል። እንግዲህ 7 ሳምንት ፕሪሚየር ሊጉ ነው ያለውና እንግዲህ ይቅናችሁ። በመጨረሻም አርሰናል በዚህ ዓመት እንግዲህ ዋንጫ ከፍ አድርጎ የሚያነሳበት ዓመት ነው ብዬ ነው ማሰቡና ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። ባይ ባይ።